ሰላም ጤና ይስጥልኝ አብሮስትልኝ እንኳን ደህና መጣሽ እንኳን ደህና ቆየሽኝ እሺ ስምሽንና የመጣሽበትን ቦታ ትነግሪኛለሽ መምህርት የሮማለ ደባላለሁ ትውልዴ ሰሜን ጎንደር ከቅማንት ብሔረሰብ ነው የመጣሁት ከአዲስ አበባ ያገው ብሔራዊ ሸንጎ ነው ከየ ነው ጥሩ ዛሬ እዚህ ሀገራዊ መድረክ ላይ ነው የተገናኘነውና እንደዚህ አይነት መድረኮች አስፈላጊነት እንዴት ትገልጫለሽ እንደዚህ አይነት መድረኮች አስፈላጊነቱ ምንድነው አንደኛ በተለያዩ ህዝቦች ውስጥ የነበረውን ብይታ ማጥፋት ነው ትልቁ ስራው ሲቀጥል ደግሞ ለምሳሌ ያጼው ስርዓት ናፋቂዎች ወይም አህዳዊ ስርዓት ናፋቂዎችን እነሱን ታግሎ ለማሸነፍም ይሆናል እዚህ ጋር የብሔር ብሔረሰቦችን እኩልነት ለማረጋገጥ ዋናው መሰረታችን በሰማዕታት ደምና አጥንት የተጻፈው ህገ መንግስቱ ነው ስለዚህ ይሄ ህገ መንግስት እስከ መጨረሻው ውስጡ ምናልባት ስህተት ሊኖርበት ይችል ይሆናል ካንቀጽ ከቁጥሩ የሆነ ነገር ሊስተካከል የሚችል ነገር ቢኖርም እንኳን እሱን ተወያይቶ ማሻሻል እንጂ ህገ መንግስት መደምሰስ እንደማይቻል ሁሉም የኢትዮጵያ ብሔር ብሔረሰቦች ለምሳሌ እኔ እንደ ቅማንት ብሔረሰብ በርግጥ ጥያቄውን እንዳነሳ ድል ቢፈጥርልኝም ብዙ መስዋዕትነት እንደሞ እየከፈልን ነው ቢሆንም ግን ጥያቄው እንዲቀጥል የሚያደርገን ትልቁ ምን የሚጫወተው የህብረ ብሔርን አንድነት የሚያጎናጽፈው ህገ መንግስቱ ስለሆነ ሁሉም ኢትዮጵያውያን ለዚህ ህገ መንግስት ዘብ እንዲቆም ነው እኔ ጥሬን ማስተላልፈው እሺ ጥሩ አስፈላጊነቱ እንደዚህ ገልጸሽልኛልና እየተካሄደ ያለው ውይይት ትናንትም ነበረ ዛሬ ጧትም ነበርና ያን አላማ ለማሳካት ይጠቅማል ብለሽ ታስቢያለሽ ግቡን እንደሚመታ አይነት ነው ይሄድ ያለው አካሄዱን በተመለከተ አዎ በጣም ምክንያቱም ህገ መንግስትን መፈንቅለ መንግስት ማለት ህገ መንግስትን እንደመስሳለን ህገ መንግስቱን በአደባባይ እንደወረቀት ተቆጥሮ የሰማዕታት ደምና አጥንት ተረስቶ እንደወረቀት ተቆጥሮ እንረግጣለን እናቃጥላለን ለሚሉ አካላት ቅስም መስበር ይሆናል ብዬ ተስፋ አደርጋለሁ ምክንያቱም በጣም ከብዙ ብሔር ብሔረሰቦች የተወጣጣ በጣም ከብዙ ተፎካካሪ ፓርቲዎች የተወጣጣ ገዢው ፓርቲ እንደጠሪ ቢጠራም ከብዙ የተለያዩ ተፎካካሪ ፓርቲዎች የተወጣጣ ከምሁራን የተወጣጣ ከብዙ የተለያዩ ብሔረሰብ ሀገር ሽማግሌዎች የተወጣጣ ስለሆነ የነዚህ እስትንፋስ የነዚህ ቃል ወክሎት የመጡትን ብሔር ብሔረሰብና ህዝብ ስሜት ነው የሚገልጸው ስለዚህ ህገ መንግስቱ እንዲቀጥል ለማድረግ ከፍተኛ ሚናን የተጫወተ መድረክ ነው ብል ማጋነን አይሆንብኝም ጥሩ እሺ ይሄ መድረክ ተጀምሮ የሚያልቅ እንዳይሆን ቀጣይነት እንዲኖረው ምን ቢደረግ ጥሩ ነው ታያለሽ ቀጣይነት እንዲኖረው አሁንም የተነሳ ሐሳብ አለ ይሄ መድረክ ዛሬ ብቻ ሆኖ እንዳይቀር ለቀጣይ ፎረምም ሊዘጋጅለት ይችል ይሆናል በተለያየ መንገድ ይሄ መንገድ ሊቀጥል ይገባዋል ምክንያቱም ትግራይ ክልል ብቻ ወይም መቀሌ ላይ ብቻ ተደርጎ መቅረት የለበትም ይሄ ስራ ሁሉም የኢትዮጵያ ብሔር ብሔረሰቦች ጉዳይ ስራ ስለሆነ በየትኛውም ዳይሬክሽን ለምሳሌ በየክልሉ በዘጠኙም ክልሎች እንዲህ አይነት ድርጅት ይሄ ድርጅት መልካም አጋጣሚ ነው መልካም ድርጅት ነው ህዝቡ ስሜቱን እንዲገልጽ አድርጎታል ይሄ ስሜቱን እንዲገልጽ ማድረጉ ደግሞ ለህገ መንግስት ያለውን ጽናትና ፍቅር ይገልጻል ስለዚህ ይሄ ነገር እንዲቀጥል ከተለያዩ የሀገር ሽማግሌዎች ከተለያዩ ተቃዋሚ ፓርቲዎች ከምሁራን ከሴቶች ከሁሉም የተወጣጣና ከግዢው ፓርቲም ጋር ጭምር የተወጣጣ የሆነ ቡድን እንዲቋቋም ነው ፈልጋለሁ እኔ ምክንያቱም ቀጣይነት መኖር ከሌለው ዛሬ ብቻ አውርተን ዛሬ ብቻ ተወያይተን ምን ላይ ከሆነ ነገ እንረሳዋለን ሌላም ሁከት ይፈጠርብናል ማለት ነው ስለዚህ የኢትዮጵያ ብሔር ብሔረሰብ ህብረ ብሔርነቱን አክብሮ አንድነቱን የሚመሰርተው በህገ መንግስቱ ስለሆነ ይሄ ቀጣይነት እንዲኖር ማድረግ አለበት ብዬ አምናለሁ ጥሩ እሺ አሁን ከመድረኩ እንውጣና ከቅማንት ብሔረሰብ ነው የመጣሁት ብለሽኛልና ስለዛ ነገር መናገር የምትፈልጊው ነገር ካለ ድል ልስጥሽ የቅማንት ብሔረሰብ ህገ መንግስታዊ የማንነትና የራስ አስተዳደር ጥያቄዎችን ካነሳ ብዙ ዘመናትን አስቆጥሯል በነገራችን ላይ በ83 ዓመተ ምህረት ቻርተሩ ሲጸድቅ ጀምሮ ቅማንት የሚባል ብሔረሰብ ከብሔረሰብ ስም ዝርዝር ተሰርዟል ከዚያ በኋላ ለምን ተሰረስኩ ሚል ጥያቄ አንስቶ ውስጥ ለውስጥ እየሰራል ይያለ በ87 ዓመተ ምህረት የተወሰነ ውዝግብ ነበረ ግን በራሱ መቆጠሪያ ቁጥር ኮድ ተቆጥሯል በ99 ዓመተ ምህረት የህዝብና ቤት ቆጠራ በሚካሄድበት ጊዜ ግን ቅማንት የሚባል ብሔረሰብ ወይም አርኪው ሚለው ሪፐብሊክ ኦፍ ቅማንት ሚለው የማንነት መቆጠሪያ ቁጥር ኮዱ ተሰርዞ አማራ ምናምን ሳምበዲ ሁሉም ይዘረዘርና ቅማንት ሚለው ሌላ ብለህ ሙላ ነው ሚለው ስለዚህ እንደማንኛውም ብሔረሰብ የኔ መጠሪያ ብሔረሰብ ያለኝ ለምን ሌላ ብዬ ሞላለሁ
ስለዚህ አልሞላም ከዚያን ጊዜ ጀምሮ ነው ትግሉ የተጀመረው ይሄ ትግል ግን ህገ መንግስታዊ ጥያቄ ሆኖ ይያለ ህዝብ በአደባባይ ነብሰ ጡር በቢላ እየታረደች አራስ በቢላ እየታረደች 3-4 ልጆቿን ይዛ በአደባባይ ከላይዋ ላይ ቤቷ ተቆልፎ ከራሷ ቤት በሳት እየነደደች እሷ እናትየዋ ቆማ ልጆች እንዲተነባብረው ተቃቅፈው በሳት እንዲቃጠሉ እየተደረገ በጣም ብዙ ኮሚቴ ለምሳሌ 2 ሚሊዮን ህዝብ አለ ያን ህዝብ ወክለው ይሄን ህገ መንግስታዊ ጥያቄ የሚያስኪዱት ኮሚቴዎች ከኔ ጀምሮ ስራ የለንም ጫካው ምን ኖረው ስለዚህ አሁንም ጫካ ነው ያሉት አንድም ህዝብ መጠለያ የተሰራለት የለም ብል ማጋነን አይሆንብኝም ለምን ለምሳሌ በባለፈው በአንድ ቀን 56 መተማ ላይ ብቻ በአንድ ቀን 56 አስከሬን ከአንድ ጉድጓድ ላይ ተቀብሯል በዚያ ሰዓት በሄሊኮፕተር 6 ባለ የጤና ባለሙያዎችና መድኃኒት ወደ አማራ ክልል ለዚያ ጦርነት ሲላክ ቅማንትን ያገለለ ነበር የተደረገው ለምንድነው አቶ ገዱ በሄሊኮፕተሩ አብረው ሄዱ ለቅማንት ህዝብ ለጭንቅላቱ ላይ የተሰራው የውሸት ሜሴጅ አቶ ገዱ ህዝቡን ሊያረጋጉ ሂደዋል ነው ግን አቶ ገዱ የቅማንት የተሰበሰበበትን ወይም ደግሞ ወጥቶ የተጠጋበትን መጠለያውን ካምፕ ስለሚያውቁት እዚያ ላይ ሂዶ እንዳይደርስ አማራ ለሚባሉት ብቻ እንዲሰጥ ለማድረግ የተሰራ ሲያራ ነው ይሄ ማለት አማራ ለምን ታገዘ ለምን ታከመ ለምን የጤና ባለሙያው ተሰጣ አይደለም እኔ ይያልኩ ያለሁት ግን ለአማራ የሚደረግለት ነገር ለቅማንት የሚደረግለት ይገባል ምክንያቱም ባንድ ክልል ላይ የሚተዳደር ባንድ አስተዳደር የሚመራ ህዝብ ባንድ መሪ ሁለት ህዝብ አርገሽ ለይተሽ መታዩ ከሆነ ይሄን ህዝብ እንዴት ነው አንድ አርገሽ ልትመሪ የምትችለው ከዛ ባሻገር ደግሞ ህገ መንግስታዊ የማንነትና የራስ አስተዳደር ጥያቄ በመግደል ማቆም አይቻልም በማፈን ማቆም አይቻልም ጄኖሳይድ በመፈጸም ዘርን መጨረስ አይቻልም የቅማንትን ህዝብ መጨረስ አይደለም የጣናንን ቦጭ ማጥፋት አቅቶታል ስለዚህ አንድ የጣና ሀይቅ ላይ ያለንን ቦጭ ማጥፋት ያቃተው አካል በአለም ላይ እንደ ጤፍ ዘር የተበተነን የቅማንት ዘር አጥፋለሁ ብሎ መነሳት በራሱ ቅዠት ነው ይሄ ነገር ግን ለኛ አላስፈላጊ መስዋዕትነት እያስከፈለን ነው ይሄ ማለት ባዲን ይሄን ስራ ሲሰራ በአደባባይ እየተናገረ የቅማንት ጉዳይ ነው የሚለው ቪዲዮውን መስጠት ይችላል ነው ሙሉ አለኝ መረጃዎቹ ሁሉም ማለት ነው የቅማንት ጉዳይ የህግ ጉዳይ ስላልሆነ ከህግ በላይ ስለሆነ ነው የሚለው ሚሉት እነሱ የጽንፈኛ መሪዎች ለምሳሌ ፋኑ ሚለውን ይመራው የነበረው አሳምነው ጽጌ ሲናገር የነበረው የቅማንት ጉዳይ የህግ ጉዳይ ብቻ አይደለም ከህግ በላይ ነው እኛ ካሉበት ፈልገና መጣን በህይወት የተረፉትን እናስራለን ግን ህግ ምናልባት ቢፈታቸው ወጣት እርምጃ እንድትወስድ ነው የሚለው ያ ማለት ከእስር ቤት እንደወጡ እናንተ ግደሏቸው ማለት ነው በሌላ አባባል ስለዚህ እየተደረገብን ያለው ነገር በባዲን ብቻ አይደለም ብዬ ነው ማስበው ምክንያቱም እስካሁን ድረስ ፍቻ አልፈጸሙም ያደግ የሚለው አራቱ ድርጅቶች ወህደድ የደቡብ ክልሉ ህዋት ባዲን አንድ ላይ ነው የሚመሩት አይደል እስካሁን ፍቹን አልፈጸሙም በርግጥ እየተደረገ ያለው ሴራ እነሱ በእነሱ ሽኩቻ ላይ ናቸው ለምሳሌ ይሄን 27 አመት ይመሩ የነበሩት አራቱ ድርጅቶች ባንድ ላይ ሆነው ነው ግን አሁን በተለይ ህዋትን እንደኛ ሀገር ብታስቢው ዝናብ በጣም ከበዛ የህዋት ጃለበት ነው የሚባለው በቃ እሱ ነው የቀረው ፀሐይ በጣም ሙቀት ከሞቀ ደግሞ ዛሬ የህዋት ጃለበት እስከመባል ድረስ የደረሰበት አጋጣሚ ያለና መልካም ነገሮችን ወደ ራሳቸው መጎተት ወደ ሌሎቹ ክፉ ነገሮችን ወደ ህዋት መግፋት ሲጀምር ህዋትና የትግራዋይን ወይም ደግሞ ተጋሩ ሚለውንስ አንድ ስሜት ወይም ደግሞ አንድ አገላለጽ አልገልጸው ተጋሩ ማለት ያለ የነበረ የሚቀጥል ህዝብ ነው ህዋት ማለት ያልነበረ ያለ ወደፊትም ሊቀጥል ሊችልም ላይችልም የሚችል ነገር ነው ስለዚህ አንደኛ ህዝብንና ፖለቲካ ድርጅትን መለየት መቻል አለብን ሲቀጥል ደግሞ ምናልባት የዳቦ የጉርሻቸው ልዩነት ይኖራዋል አንዱ ሙልሙል ዳቦ በልቶ ይሆናል አንዱ ኬክ በልቶ ይሆናል አንዱ ክብ ዳቦ በልቶ ይሆናል እንጂ ሙስናው ላይ ከለ ያለበት ከተባለ እዚያኛው ሳይድ አለበት ለምሳሌ እናቶ በረከት በሉት የተባለውን ነገር የነሱ መሪ የነበረው አሁን ፌደራልና አማራ ክልል ላይ ያላካል ሳይፈቅድላቸው እንዴት በሉት በትክክል በልተውታል ከተባለ ከፍተኛውን ሙልሙል ዳቦ ለነሱ ተሰጥቶ ኬኩን ይበሉት ግን አሉ ያልታሰሩ ማለት ነው ኢቭን አይደለም መታሰር ወንጀለኛ ናቸው ተብለው ያልተጠረጠሩ ስለዚህ አሁን እየተደረገ ያለው ነገር እኔ አንደኛ ህዋት በርግጥ የሚመራው የትግራይ ክልልን እንጂ አማራ ክልልን ስላልሆነ
ጣልቃ ገብቶ ለምን ቅማንትን አልመራው የሚል ጥያቄ የለኝም። ግን እንደ እህት ድርጅትነት ግን በተለይ ለምሳሌ ሰማዕቷ ማርታን ምሳሌ መውሰድ እንችላለን። ራስን ለዘንዱ አሳልፎ መስጠት ምን ያህል ፍቅርን መውደድ ነው። ስለዚህ ያ ራሷን ለዘንዱ አሳልፋ የሰጠችለት አንዱ የቅማንት ህዝብ ነው አይደል? ግን የማንነትና የራስ አስተዳደር ጥያቄ ተዳፍኑበት ውጪ ከዘንዱ በርና ባክሽ መስክሪልን እስከ ማለት ደርሰናል። ምክንያቱም መቃብር ቁልፍ የለውም። እንዴት አድርገን ከፍተን እናውጣት? ራሷን ለዘንዱ የሰጠችው ለአንዱ ወይም ለሁለት ብሔረሰብ አይደለም፣ ለመላው የኢትዮጵያ ብሔረሰቦችና ህዝቦች ነው። ከነዚህ ህዝቦችና ብሔረሰቦች ውስጥ ደግሞ ታሪካችን እየተነጠቀ ማንነታችን ተደፍቆ በመኖርና ባለመኖር ውስጥ ምንዋትት ህዝቦቿ ዛሬም የሷን አጥንትና አጽሟን እየተማጸን ነው ያለነው። ስለዚህ እኔ አሁን እንደ እህት ድርጅትነት ባዕዴንም ይሄን ጄኖሳይድ አስቆመህ የድምጽን የህዝብን ድምጽ ተግባራዊ ልታረግ ይገባል። ምክንያቱም ጥያቄያችን አንድና አንድ ህገ መንግስታዊ ጥያቄ፣ እውነታዊ ጥያቄ፣ የህዝብ ጥያቄ እንጂ የቡድን ጥያቄ አይደለም። ስለዚህ የህዝብ ጥያቄ መንግስት ህዝብ ነው፣ ህዝብ መንግስት ነው ካል የህዝብን ጥያቄ ማይመልስ መንግስት ሆኖ መቀጠል አይችልም። በሌላ ጎኑ ደግሞ ለምሳሌ የቅማንት ህዝብ በፊት የኤርትራ ቃል አቀባይ ነበር ይባል ነበር። የግንቦት ሰባት ተላላኪዎች ናቸው እንባል ነበር። ትንሽ ህዋትን እነሱ መግፋት ሲችሉ እነሱ ገፉት እንጂ እሱ ገኖ ተቀምጧል። ምክንያቱም እነሱ ዘርን እያጠፉ ነው፣ እሱ ግን ህዝቡን ወደ ልማት አዙሯል። በጣም የሰማይና የምድር ልዩነት አላቸው። የህዋት ተላላኪ ናቸው እያሉ ነው የሚያጠፉን። ህዋት እዚህ ጋር የኔ ተላላኪ የሚሆኑት በምን መንገድ ነው? የሚመሩት አማራ ክልል ላይ ሆኖ እያለ እንዴት ቅማንት የኔ ተላላኪ ሊሆን ይችላል? ይሄን መግለጫ መስጠት ነበረበት። ከዚያ ባሻገር የቅማንት ብሔረሰብ ኮሚቴዎች መቀሌ ላይ ቢሮ አላቸው ብለዋል። እኔም መላው የኢትዮጵያን ህዝብ ወክሎ የመጣ የሀገር ሽማግሌም ሴትም ምሁርም ብዙ ተወዳዳሪ ወይም ተፎካካሪ ፓርቲዎችን ወክለው ይመጣሉ። እነሱ ይሄን ቢሮ እኛ እናውቀው የቅማንት ህዝብ መቀሌ ሳይሆን ባህር ዳር ነው ዋና ከተማ፣ የክልሉ ዋና ከተማ ብለን ነው የምናስበው። ቢሮአችንም ጎንደር ነው። ግን መቀሌ ያለ ብሎ ኢሳት የሚያራግበው የአማራ ክልል መንግስት እንደፈለገ የሚያፋጭበትን ቢሮ ግን አሁን ከዚህ ያለው ህዝብና በመላው ዓለም የተሰራጨው የኢትዮጵያ ህዝብ ፈልጎ ቢያገኝልን እኛ ስላላየ ነው እኛ ስለማናቀው እነሱ ቢያሳየን ቢሮ። ከዚያ ውጭ ግን የተለያየ ታርጋ ቁጥር እየለጠፉ ትንሽ ዘንበል ወዳለው ወይም ደግሞ እነሱ የጠሉትን ነገር ሁሉ ለኛ እየለጠፉ እኛን ለማጥፋት የሚጠቀሙበት ስልት በጣም አሰቃቂ ነው። ይሁንሁንም ሁሉም ኮሚቴ ጫካ ላይ ነው ያለው። እነሱ ስንቅና ትጥቅ የሚያግዛቸው የክልል መንግስት ነው። 20 30 50 ኤፍኤስአር ተጭኖ 50 ሺህ 25 ሺህ 35 ሺህ ጦር ነው የሚዘንበው። ይሄ ህዝብ ግን ከተቀመጠበት ኪችን ውስጥ ነው ልጅቱ የምትታረደው፣ ሚስቲቱ የምትታረደው ነው። ሰጥሯ ደክማት መደብ ላይ ከተቀመጠችበት ነው የምትታረደው። እርሻ ከሄዱት ነው የሚገደሉት። ስራ ከሚሰሩት ላይ ነው የሚታፈኑት። ሆቴል ከሚዝናኑበት ላይ ነው የሚገደሉት። ስለዚህ አሰቃቂ ድርጊት እንዲቆም መላው የኢትዮጵያ ህዝብ አራቱ ድርጅቱን በአንድ ላይ ሆኖ ህገ መንግስታዊ ጥያቄ ስለሆነ የቅማንት የማንነት ጥያቄ ሊመለስ ይገባል ሚል የጩኸት ወይም ደግሞ የድምጽ መስተጋብሩን እንዲፈጽሙልን ጥሪያችን አስተላልፋለሁ። አመሰግናለሁ። በጣም ነው የማመሰግነው። እሺ እናት